ሰላም ጤና ይስጥልኝ እንደምን ቆያችሁ ቻናል ቤተሰቦች። በዛሬው ዝግጅታችን በትግራይ ክልል ወቅታዊ ፖለቲካና ወታደራዊ ሁኔታዎች ላይ ያተኮረ ሰበር መረጃ ይዘላችሁ ቀርበናል። በአቶ ጌታቸው ረዳና በህወሓት ከፍተኛ አመራሮች መካከል ያለው ልዩነት ሰፍቶ አሁን ደግሞ ወደ ግልጽ የቃላት ጦርነት መሸጋገሩን የማሳይ መረጃዎችም እየወጡ ይገኛሉ። አቶ ጌታቸው ረዳ ራሳቸው የለኮሱን እሳት ራሳቸው ይሙቁ ሲሉ ከፍተኛ አመራሩን የወቀሱበት መግለጫም መነጋገሪያም ሆነዋል። አቶ ጌታቸው ረዳ በትናንትናው ዕለት በትግርኛ ቋንቋ ባስተላለፉት መልእክት በክልሉ ውስጥ ለሚታየው የጸጥታ መበላሸትና አዲስ ስለተቀሰቀሰው ግጭት ተጠያቂዎቹ በስልጣን ጥም የናወዙ ግለሰቦች፣ ቡድኖች ናቸውም ብለዋል። እንደሳቸው ገለጻ ከሆነ በፕሪቶሪያው የሰላም ስምምነት በሰላማዊ መንገድ ተተግብሮ ህዝቡ ወደ ቀድሞ ህይወቱ እንዲመለስ የሚያደርገውን ጥረት የሚያደናቅፉ አካላትም አሉ ብለዋል። በተለይም በጠለምት አካባቢ ያለው ግጭት በማንሳት የእንቅስቃሴ ተፈናቃዮችን ለመመለስ ሳይሆን ትግራይን በድጋሚ ጦር ሜዳ ለማድረግና ዓለም አቀፍ ማህበረሰቡን ትኩረት ለመሳብ የሚደረግ ርካሽ የፖለቲካ ሸቀጥ ነው ሲሉም ወቅሰዋል። አቶ ጌታቸው ረዳ በመልእክታቸው እጅግ አነጋጋሪ የሆነው ነጥብ ያነሱት ወታደራዊ አመራሩ ላይም ነበረ። የወጣቱን ህይወት እንደ ዋነኛ መሳሪያ በመጠቀምና ያለ ከባድ መሳሪያ ሽፋን እግረኛ ሰራዊቱን ለከፍተኛ አደጋ የሚያጋልጥ አካሄድ እየተከተሉ ነው ሲሉም በአጽንኦት ይናገራሉ። ይህ ማለት በትግራይ ሰራዊት ውስጥ ያሉ አመራሮች ወታደራዊ የበላይነት የሌለበትን ጦርነት በመቀስቀስ ወጣቱን ለሞት እየደራጉት መሆኑን በግልጽ ጠቁመዋል። ይህም አመራሩ አለን ለማለት ብቻ የሚከፈለው ትርጉም የለሽ መስዋዕትነት ነው ሲሉም በጽኑ ይቃወማሉ። ለተጋዳዩና ለህዝብ የቀረበ ጥሪ ፕሬዝዳንቱ አክለውም ለተጋዳላዩ ህዝባዊ ዓላማ ለጥቂት ግለሰቦች የስልጣን ዕድሜ ማራዘሚያ እንዳይውል ጥንቃቄ እንዲያደርግም አሳስበዋል። በከፍተኛ መስዋዕትነት የተገኘው ሰላም ዳግም እንዳይናጋ ህዝቡና ሰራዊቱን አደገኛ አካሄድ በቃ ሊለው እንደሚገባም በአጽንኦት ይናገራሉ። በመጨረሻም ራሳቸው የለኮሱን እሳት ራሳቸው የሙቁት ማለታቸው ጊዜያዊ አስተዳደሩ ከዚህ ውሳኔ ጀርባ እንደሌለበትና ውጤቱንም ጦርነቱ የጀመሩትን አካላት ብቻ እንደሚሸከሙት ለማሳወቅ መሆኑን ተንታኞቹ ይናገራሉ። በሌላ ዜና የዓለምን ትኩረት በሳቡና በመካከለኛው ምስራቅ አዲስ የጦርነት ነጋሪት በተጎሰመበት ዜና መጠናል። ዋሽንግተንና ቴህራን ዳግም የቃላት ጦርነታቸው ወደ ወታደራዊ ዝግጅት ቀይረውታል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ከፍተኛ ጥቃት ለመሰንዘር እያጤኑ መሆኑ ሲሰማ፣ ኢራን ደግሞ ኢላማ የእስራኤልና ስትል ምላሽ ሰጣለች። ይህ ፍጥጫ ወዴት ያመራ ይሆን? ዝርዝሩን እንደሚከተለው እናያለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያላቸውን ትዕግስት የተሟጠጠም ይመስላል። እንደ ሲኤንኤን ዘገባ ከሆነ በኢራን የኒውክሌር መርሃ ግብር ዙሪያ የተጀመሩት ውይይቶች ምንም አይነት መሻሻል አላሳዩም። ትራምፕ በትናንትናው የሮብ መልእክታቸው ኢራን ላይ ያለው የኒውክሌር መሳሪያ ለድርድር እንደምታቀርብ ቢጠየቁም በተጓዳኝ ግን ወታደራዊ አማራጭ በጠረጴዛ ላይ አስቀምጠዋል። ፕሬዝዳንቱ አሁን እያጸናቸው ያሉት አማራጮች ቀላል አይደሉም። በኢራን መሪዎች በኒውክሌር ማዕከላትና በመንግስት ተቋማት ላይ ያነጣጠረ የአየር ድብደባ ለማካሄድ መታቀዱም ተሰምቷል። የጥቃት ባለፈው ክረምት ከተፈጸመው በበለጠ እጅግ የከፋ እንደሚሆንም ማስጠንቀቂያ ተሰጥቶታል። የቴህራን ምላሽም ፈጣንና እጅግ የከረረ ነበረ። የሀገሪቱ ጠቅላይ መሪ አያቶላ አሊ ካሚኒና ከፍተኛ አማካሪ አሊ ሻማካኒ በማንኛውም የአሜሪካ እርምጃ እንደ ጦርነት መጀመሪያ ይቆጠራልም ብለዋል። በተለይም እስራኤልና የቴል አቪቭ ከተማ ኢላማ እንደሚያደርጉ መግለጻቸው በቀጠናዊ ስጋቱንም ጨምሮታል። ኢራን አሜሪካ ለምትወስደው እርምጃ አፋጣኝ ምላሽ ሰጣለሁ ስትል የአሜሪካን የቅርብ ወዳጅ የሆነችው እስራኤልን እንደታጋች እየጠቀመችባት መሆኑን ተንታኞቹ ይናገራሉ። የጦር መርከቦች ጉዞና የመስክ ዝግጅት በተግባር እንቅስቃሴዎች ተጀምረዋል። የዩኤስኤስ አብርሃም ሊንከን የጦር መርከቦች ስብስብ ሰኞ ዕለት ወደ ህንድ ውቅያኖስም ገብተዋል። የግዙፍ የጦር ኃይል ወደ ኢራን ጠረፍ የተቃረበ ያለው ጥቃቱን ለመደገፍና አጋሮችን ከኢራን ሚሳኤል ለመከላከል እንደሆነም አስታውቀዋል። ዶናልድ ትራምፕ በአገሪቱ ውስጥ በተቀሰቀሱ ተቃውሞ በመቶዎቹ የሚቆጠሩ ሰዎች መገደላቸውን ተከትሎም ለዚህ ተጠያቂ የሆኑ የጸጥታ ባለስልጣናትም ኢላማ እንደሚያደርጉም ገልጸዋል። ይህ የሚያሳየው አሜሪካውንም የያዘችው አቋም በኒውክሌር ባለፈው የኢራን መንግስት መዋቅር የመነቅነቅ ግብ እንዳለውም ተገልጿል። የዓለም ሀያልና ሀገራት ውጥረቱ እንዲረግብ ቢጠይቁም በዋሽንግተንና በቴህራን መካከል ያለው ድልድይ ግን የተሰበረም ይመስላል። ትራምፕ እውነቱን ይናገሩ ይሆን ወይስ የድርድር ስልት ነው? ኢራን እስራኤል ላይ ጥቃት ለመሰንዘር ድፍረቱ አላትስ? የምናየውም ይሆናል። የተወደዳችሁ ተመልካቾች አድማጮቻችን፣ እናንተስ በዚህ ዙሪያ ምን ትላላችሁ? ጦርነቱ ቢቀሰቀስ የዓለም ኢኮኖሚና የሰላም ምን ሊሆን ይችላል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ መረጃዎች ቻናላችን ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩ።